ድናችሁ የዩቲዩብ ቤተሰቦች ዛሬ ደግሞ ማሳያችሁ እንዴት ነው የሚያምሩ ጎሎችን እናስቆጥረው፣ እንዴት ነው ስኪል መስራት ምንችለው የሚለውን ነው። ይህን ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ደግሞ ይህን ቪዲዮ ላይክ አድርጉት። ላይክ አድርጋችሁት ለብዙ ሰው አይዳረስም እና የመስራትም አቅም አይኖረኝም ቫይራል እንዲወጣ አድርጉት። ቀጥታ ወደ ቪዲዮአችን እንግባ ማለት ነው። ማሳያችሁ እንዲመቸኝ ትሬኒንግ ላይ ነው። በጣም ቀላል ነው ጋይሶች። ማድረግ ሁለት የደብል ታፕ ማለት እሺ፣ እንትን ካሻማችሁት በኋላ ደብል ስታደርጉ ራሱ ስኪል ይሰራላችኋል። በተለይ ጎል ላይ አሁን ሳሊ ጂፕ አሁን በዚህ ከሰጣችሁት በኋላ ደብል ሲደረግ የሚያምር ጎል ማስቆጠር ትችላላችሁ። ምስሉ ላይ እንደምትመለከቱት ፎርዊች የተለያዩ ቅንጡ ጎሎች ማስቆጠር ትችላላችሁ። በጣም የሚያማምሩ ጎሎች ማስቆጠር ትችላላችሁ። በቃ አንዴ ሁለቴ ደብል ታፕ በማድረግ እንደዚህ አይነት ጎሎች ማስቆጠር ትችላላችሁ። ቀላል ነው። ኳስ ድሪብል እያደረጋችሁ ከፈለጋችሁ ከፔናልቲ ቦክስ ውስጥ ሊሆን ይችላል፣ ከፔናልቲ ቦክስ ውጪ ሊሆን ይችላል። ሁለቴ ደብል ታፕ ብታደርጉ የሚያማምሩ ጎሎች ማስቆጠር ትችላላችሁ። በሲ ካሸማችሁ ፎርዊች እና የተለያዩ አየር ላይ ጎል ማስቆጠር ትችላላችሁ። በኤ ከሆነ ደግሞ በኤ ካሸማችሁ ደግሞ የተለያዩ እዛው መሬት ላይ የሚያማምሩ ጎሎች ማስቆጠር ትችላላችሁ። ይሄን እንደምትመለከቱት በጣም የሚያማምሩ ጎሎች ማስቆጠር ትችላላችሁ። ዴሊስ ላይ ብዙ ስኪሎች አሉ። አሁን ደግሞ ማሳያችሁ ስኪል ነው። እንዴት እንደሆነ ማሳያችሁ ይሆናል። ቻናሉን ሰብስክራይብ ማድረግ ደግሞ እንዳረሱ። አሁን ስኪል የምሰራው እንደምትመለከቱት ወደ ላይ ሬንቦ የምሰራው ይሄ ስክሪኑን ስዊፕ በማድረግ ነው። ወደ ላይ ስዊፕ ስናደርግ ራሱ ስኪል ይሰራናል። እንደምትመለከቱት ስዊፕ ስናደርግ ስኪል ይሰራል። ስዊፕ ወደ ላይ ስዊፕ ማለት ነው። ይሄው እንደምትመለከቱት በጣም ያማምሩ ስኪል መስራት እንችላለን። ሌላኛው ስኪል ደግሞ የምትመለከቱት ቅድም ሬንቦ ላይ እንደሰራ ነው በተቃራኒ ወደ ታች ስዊፕ ስታደርጉ ይሄን ስኪል ይሰራላችኋል። ቅድም ወደ ላይ ነበረ፣ አሁን ደግሞ ወደ ታች ስናደርገው እንደምትመለከቱት በቀላሉ ተከላካይ ሊሆኑ ይችላል፣ እሱም ማለፍ ይችላሉ በቀላሉ። ይሄን ስዊፕ ወደ ታች ስታደርጉ እንደዚህ የመሰለ ስኪል መስራት ትችላላችሁ። አሁን ደግሞ የምንሰራው ሌላኛው ስኪል ነው። ወደ ጎን ስዊፕ ስታደርጉ ስኪል ይሰራላችኋል። እንደምትመለከቱት ወደ ጎን ስዊፕ ስታደርጉ የሚያምር ስኪል ይሰራላችኋል። በተቃራኒው ደግሞ ወደ ቀኝ ነው። አሁን ደግሞ ወደ ግራ ስታደርጉ የተቃራኒውን እንሰራለን ማለት ነው። ጋይሶች ይህን ቻናል ሰብስክራይብ እና ቪዲዮ ላይክ ማድረግ እንዳረሱ ባካችሁ። በጣም ምርጥ ጥራት ያለው ቪዲዮ እንሰራለን። በደንብ ስታበረታቱኝ ሞራል ይኖረኛል የመስራት እና ማንም አይነግራችሁን ሚስተር ዴሊስ ላይ ቀጣይ ቪዲዮ እነግራችኋለሁ። ይህን ቻናል ሰብስክራይብ ቪዲዮ ደግሞ ላይክ በማድረግ ቤተሰብ መሆን ትችላላችሁ። ይመቻችሁ።